እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ሰላማችሁ ይብዛ። ጌታ ኢየሱስ በማልችለው እርዳኝ። ዛሬ የማካፍላችሁ ኦሪት ዘጸአት ምዕራፍ 14 ቁጥር 13ኛውን ነው። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሙሴም እንዲህ ሲል መለሰላቸው፣ አይዟችሁ፣ አትፍሩ፣ ባላችሁበት ጸንታችሁ ቁሙ። እግዚአብሔር እናንተን ለማዳን የሚያደርገውን ዛሬ ታያላችሁ። እነዚህን ዛሬ የምታዩዋቸውን ግብፃውያንን ዳግመኛ አታዩዋቸውም አለ እና ምን እየተፈጠረ ነው እዚህ ጋር? የእስራኤል ሕዝብ በኮንቴክስት ውስጥ የምናየው ኢጅፕትን በሚለቁበት ጊዜ ነው እና ድንገትና በድንገተኛ ሁኔታ ትራፕ ተደረጉ፣ በቃ ተጠመዱ እና በፊት ለፊታቸው ያለው ደግሞ ቀይ ባህር ነው። ከኋላቸው ደግሞ ያለው ደግሞ የፌሮ ወታደሮች ናቸው እና ፈርተው ነበር፣ ተጨንቀው ነበር፣ ተስፋ ቢስ ሆነው ነበር እና በዚህ ሁኔታ ውስጥ ነው ሙሴ የእግዚአብሔርን ኃይል አውርቶ የእግዚአብሔርን ኃይል እንዳወራ የምናየው። ይሄ ነው ኮንቴክስቱ እና ቁልፍ መልእክቱ እና የሚያሳየው ትልቅ በጣም ጠንካራ የሆነ ሀሳብ እና የእግዚአብሔርን ቃል ኪዳን የገባውን ነው የሚያሳየው እና አትፍሩ። አሁን እዚህ ላይ ምን ይላል? እንደገና ደግሜ ነበረው። ምን ይላል? ሙሴ እንዲህ ሲል መለስ፣ አይዟችሁ አትፍሩ አለ። አይዟችሁ አትፍሩ እና ብዙ ጊዜ በሲቹዌሽን ውስጥ በምንሆንበት ጊዜ የመጀመሪያው ሁኔታችን እንቅስቃሴያችን ፍርሃት ነው። ምክንያቱም ሲቹዌሽን ከሰርከምስታንስ ጋር እንትን ይላል እና ፍርሃት የመጀመሪያው አስቸጋሪ የሆነ እንቅስቃሴ ነው በሲቹዌሽኑ በሁኔታ ውስጥ እና እግዚአብሔር በቀጥታ ልባቸውን አይምሯቸውን ሲያዋራ እናያለን። ፍርሃት ወደፊት ሊወስዳችሁ አይችልም። ወደፊት አንድ ብትራመዱ ወደኋላ አራት ነው የምትራመዱት እና ወደፊት አንድ ብትራመዱ ወደኋላ ሁለት ሶስት አራት እያላችሁ ነው የምትራመዱት እና እግዚአብሔር እንዳትፈሩ እያለ ነው እና ከዚህ ነጥብ ምን እንይዛለን? ፍርሃት ኃይለኛ እንትን ነው እና የእግዚአብሔርን ኃይልና የእግዚአብሔርን ኃይል እንድንረሳ ይነግረናል ፍርሃት ማለት ነው እና ምን ይላል ሌላው? ምን ይላል? ሙሴ እንዲህ ሲል መለሰላቸው፣ አይዟችሁ አትፍሩ፣ ባላችሁበት ጸንታችሁ ቁሙ ይላል እና ይሄ ምን ማለት ነው? ምንም አትስሩ፣ ምንም አታርጉ ማለት አይደለም። ጸንታችሁ ቁሙ ሲል እግዚአብሔርን እመኑ፣ አትሩጡ፣ ወደማይሆን ቦታ አትሩጡ ይላል። አትጨነው፣ በቃ አትደንግጡ ነው እና ነጥቡ ምንድን ነው? እምነት ማለት ሁለት ነገር አለ በእንግሊዝኛ ብሊፍ፣ ትረስት እና ፌዝ እና ብሊቭ ከእግዚአብሔር ጋር ያለን ኮሚኒኬት የምናደርገው ራሳችን የምናስበው ስድስቱን ጥያቄዎች ጠይቀን ስለ እግዚአብሔር እኔ ኢየሱስን አይ ብሊቭ ኢን ጂሰስ የምንለው ነገር አይ ብሊቭ ካለን መጀመሪያ ሰልፍ ኮሚኒኬሽን ያስፈልጋል ስለ ኢየሱስ ከራሳችን ጋር እና እንደዛ ነው። እርግጠኛ ለመሆን በቃ ራሳችንን አስበን ጠይቀን መልሰን ሪሰርች አድርገን ኦኬ በቃ ኢየሱስን አይ ብሊቭ እንላለን። አይ ብሊቭ ትረስት ደግሞ አይ ዲፔንድ በቃ ምናልባት ለምሳሌ ቸርች ስንሄድ ፓስተሮች ወይ ሊደሮች ላይ ሊሆን ይችላል። በእነሱ እመካለሁ ስንል አይ ትረስትን ማለት ነው እና
ፌዝ ደግሞ አክሽን ጉዳይ ነው። ስለዚህ እዚህ ላይ ምን ይላችኋል? ምን ይላል? አይዟችሁ አትፍሩ፣ ባላችሁበት ጸንታችሁ ቁሙ፣ ባላችሁበት ጸንታችሁ ቁሙ እና ስለዚህ ይሄ የእምነት ጉዳይ ነው፣ የፌዝ አክሽን ጉዳይ ነው እና ባላችሁበት ጸንታችሁ ቁሙ። ሁሉ ነገር በቃ እርግጠኛ ያልሆነ ስሜት በሚሰማችሁ ጊዜ በውስጣችሁ ኬሚካሎች የተለያየ አይነት ነገር ሲያደርጉ አትደንግጡ። በቃ እመኑ። እምነት በቃ በእምነት ጸንታችሁ ቁሙ፣ አትፍሩ ነው። ምንም ስሜት ቢሰማችሁ፣ ፍርሃት ሀሳብ ቢመጣባችሁ፣ እንትን ቢላችሁ አትፍሩ፣ አትደንግጡ፣ ጸንታችሁ ቁሙ ነው የሚለው እና እንደዛ ነው። እና የሚቀጥለው ምን ይላል? አይዟችሁ አትፍሩ፣ ባላችሁበት ጸንታችሁ ቁሙ፣ እግዚአብሔር እናንተን ለማዳን የሚያደርገውን ዛሬ ታያላችሁ ነው የሚለው እና እግዚአብሔር እናንተን ዛሬ ለማዳን የሚያደርገውን ታያላችሁ። ይሄ ምን ያመለክታል? የእግዚአብሔር ቃል መግባት እና ስራ ነው። ምናልባት አይደለም፣ በኋላ አይደለም፣ ግን በእርግጠኝነት ታዩታላችሁ ነው። በቃ የሰዓት ጉዳይ ነው። እግዚአብሔር የሰዓት አምላክ ነው። ኖሌጅ ዩስ ቱ ቢ በፊት ምን እንል ነበር? ኖሌጅ ኢዝ ፓወር እንላለን። አሁን ግን ታይም ኢዝ ፓወር። ስለዚህ የሰዓት ጉዳይ ነው። እግዚአብሔር የሰዓት ጉዳይ ነው። ስለዚህ ታያላችሁ ነው። ነጥቡ ምንድን ነው? የእግዚአብሔር ማዳን የሚታይ ነው። ደግሞ እውነት ትክክል ጥሩም ነው እና ደግሞ የሰዓት ጉዳይ ነው። በቃ ስለዚህ ይሄ ነው እና የእግዚአብሔርን ስራና እንትን ታያላችሁ። እምነት ቃል የገባውን ታያላችሁ ነው እና የሚቀጥለው ምን ይላል? እነዚህን ዛሬ የምታዩዋቸውን ግብፃውያን ዳግመኛ አታዩዋቸውም ነው የሚለው እና በጫ አታዩዋቸውም እና ችግራችሁ፣ ፍርሃታችሁ፣ ጭንቀታችሁ በአጠቃላይ ይወገዳል። ከእናንተ ላይ ይነሳል፣ አነሳዋለሁ እያለ ቃል እየገባላቸው ነው እግዚአብሔር እና እግዚአብሔር ችግርን ማስወገድ ብቻ ሳይሆን ከህይወታችን ላይ በአጠቃላይ ከእሱ ከወሰነ ካስደሰት ነው ቀጥሎ ሙሉ በሙሉ ከህይወታቸው ላይ ሪሙቭ ያደርገዋል፣ ያጠፋል ከህይወታችን ላይ ማለት ነው እና ያ ነው ነጥቡ። መንፈሳዊ ትርጉም ላይ ይህንን ነገር በምናይበት ጊዜ ሙሴ እንዲህ ሲል መለሰላቸው፣ አይዟችሁ አትፍሩ፣ ባላችሁበት ጸንታችሁ ቁሙ፣ እግዚአብሔር እናንተን ለማዳን የሚያደርገውን ዛሬ ታያላችሁ። እነዚህን ዛሬ የምታዩቸውን ግብፃውያን ዳግመኛ አታዩዋቸውም እና እግዚአብሔር ለህዝቡ ይቆማል፣ ይታገላል፣ ፋይት ያደርጋል። እግዚአብሔር ስንመካበት እኛ እግዚአብሔር ላይ ትረስት ስናደርገው በሱ ስንመካ በእኛ ይሰራል፣ በእኛ ላይ ማለት ነው እና እግዚአብሔር እግዚአብሔር ይቀይራል። በቃ ሊንቀሳቀስ የማይችል በቃ ምን የሚያክል ነገር ትልቅ ተራራ ፊት ለፊታችን ቢቆም ራሱ እግዚአብሔር ያንን ሁኔታ ሲቹዌሽን ቃል ቴስቲሞኒ እንድናደርግ ይረዳናል ማለት ነው እና እስራኤላውያቶች በዚህ ላይ በምናይበት ጊዜ ፌሮን ፋይት ሊያደርጉት አልቻሉም። ግን በእግዚአብሔር ግን እንደቻለ እና እንዴት ድል እንደሰጣቸው እናያለን። እና ይህንን እንዴት ልናየው እንችላለን? በህይወታችን ውስጥ ችግር በምናይበት ጊዜ ጭንቀት ሊሆን ይችላል፣ ፍርሃት ወይም የገንዘብ ችግር ወይም ቤተሰብ ችግር፣ የተለያየ በሽታ ህመምም ሊሆን ይችላል እና ይሄ በምሳሌ እየተጠቀመን በሜታፎር እየተጠቀመን ፍርሃትን ልናቆም እንችላለን እና እንዳይቆጣጠረን ሁሌ ከእግዚአብሔር ጋር ግንኙነት ጸንተን መቆም፣ በእግዚአብሔር እምነት ማመን፣ እግዚአብሔርን ተስፋ አለመቁረጥ እና
እግዚአብሔር በሕይወታችን ሲንቀሳቀስ ማየቱ በትክክለኛና በሚገርም ሁኔታ ይረዳናል እና የእስራኤል ሕዝብ ፈርተው ነበር፣ ቤተሰቦቻቸው ፈርተው ነበር እና እግዚአብሔር አትፍሩ ብሎ ነፃ እንዴት እንዳወጣቸው ጸንተው እንዲቆሙ አይተናል በዚህ ሁኔታ ላይ እና እግዚአብሔር በዚህ መንገድ እኛንም ጸንተን እንድንቆም ይረዳል። ጸንተን ብንቆም ደግሞ እንደሚረዳን እናያለን እና እግዚአብሔር ታማኝ ነው እና የእግዚአብሔር በሁኔታዎች በሲቹዌሽን ውስጥ ወይ ስራ ስንቀይር ሊሆን ይችላል፣ ወይ ቦታ ሰፈር፣ ወይ አገር ምን ልንቀይር እንችላለን። ግን ሰርከምስታንሱን ያው በእግዚአብሔር ቃል ፋይት እያደረግን መንፈሳዊ ጦርነት ነው እና ሳንጠመድ በእግዚአብሔር እውቀት፣ ጥበብ፣ መረዳት፣ ማስተዋል ማምለጥ እንችላለን ማለት ነው እና የእግዚአብሔር ደግሞ ቃል ገብቷል። አወጣለሁ ካለ እስራኤላዊቶች እንዴት አድርጎ እንዳዳናቸው አይተናል። እኛንም እንደዛ ሊያደነን ይችላል እና ችግር ደግሞ ኮምፕሊትሊ ሊጠፋ የሚችል ነገር ስለሆነ በእግዚአብሔር ታምኖ መቆሙን ምሕረትና ጸጋውን እንዲያበዛልን እግዚአብሔር ይርዳን እና ይህንን ለማለት ነው። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።